ሰላም ጋይስ እንዴት ናችሁ? አቤኔዘር ነኝ። ዛሬ የፉል ስታክ አፕሊኬሽን ከዚህ በፊት ሞክራችሁ በተለይ የባክኤንድ ሲስተሙ የከበዳችሁ ማይስኩዌል፣ ኖስኩዌል፣ ፋየርቤዝ እና ሌሎች ተጠቅማችሁ የከበዳችሁ የባክኤንድ ሲስተሙ ኮምፕሌክሲቲ የከበዳችሁ ማለት ነው። ዛሬ ያለ ኮምፕሌክሲቲ ወይም ደግሞ ያን ኮምፕሌክሲቲ ማወቅ ሳይጠበቅባችሁ በቀላሉ ሱፐርቤዝ የሚባለው ተጠቅሜን እንዴት ነው መስራት የምንችለው እናያለን። አንደኛው የሱፐርቤዝ ጥቅሙ ምንድነው? የኮምፕሌክሲቲውን ሪዲዩስ ያደርጋል። ሁለተኛው ደግሞ የኢንተርፌሶች ላይክ ዩአይ ሪያክት ጋር በቀላሉ ነው ኢንቴግሬት የምናደርገው። ኤአይ ምናምን ኢንቴግሬት ያደርጋል ወይም በቀላሉ አክሴፕት ያደርጋል ማለት ነው። ስለዚህ ዛሬ የምናደርጋለን አንደኛ ሱፐርቤዝ ከመጀመሪያ ጀምሮ ኢንስቶል አድርገን እንዴት መጠቀም እንደሚችል እናያለን። ሁለተኛ ሪያክት ዩዘር ኢንተርፌሱ ጋር ኢንቴግሬት እናደርጋለን። የዳታቤዛችን ወደ ሪያክት ፌች አድርገን በቴብል ሪድ እናደርጋለን። ሌላው ደግሞ ኢንሰርት እናደርጋለን ወደ ዳታቤዛችን። እንደዚሁም ዲሌት አፕዴት እና ሌሎች ነገሮች አብረን እናያለን። እስከ መጨረሻ ቪዲዮን ካያችሁ ከዚህ በፊት ምንም ኤክስፒሪየንስ ያላችሁ ሰዎች ይህንን ቪዲዮ ካያችሁ ከዜሮ ጀምራችሁ ፉል ስታክ አፕሊኬሽን ባክኤንድ ኢንቴግሬሽኑ እንዴት እንደሚሰራ አንደርስታንድ አደርጋላችሁ ማለት ነው። ዩቱብ ቻናላችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በቪዲዮ እንግዲህ አሁን ምንድነው የምናደርገው? መጀመሪያ ሪያክት እና ሱፐርቤዝ ኢንስታል እናደርጋለን ማለት ነው። አሁን እዚህ ጋር እንምጣና ሰርች ጋር ሲኤምዲ ወይም ኮማንድ ፕሮምፕት ላይ እንጽፋለን። ከዛ እዚህ ጋር ሌትሚ ሲዲ ዴስክቶፕ ወይ ዴስክቶፕ ሪዳይሬክት እናድርግና እዚህ ላይ ፎልደር ክሬት እናድርግ ወይም ደግሞ ሪያክታችን መጀመሪያ ኢንስታል እናደርጋለን። npm then create vt at latest ላይን ኢንተር እንበልና ያው ፕሮጀክት ኔም እንሰጣለን። ሱፐርቤዝ ሪያክት ፕሮጀክት እንበል ላይን ኢንተር። ከዛ እዚህ ጋር ሪያክት ነው የምንመርጠው እንትን ኢንተር እንበልና ከዚህ ውስጥ ደግሞ ጃቫስክሪፕት እንመርጣለን። ከዛ የስ እንበል። አሁን ምንድነው የሚሆነው? እዚህ ጋር ሪያክታችን ኢንስታል ይሆናል መጀመሪያ። ከዛ ሪያክት ኢንስታል ካደረግን በኋላ ደግሞ ሱፐርቤዙን ኢንስታል እናደርጋለን ወደ ፎልደራችን ሪዳይሬክት ካደረግን በኋላ ማለት ነው። ትንሽ ደቂቃ እንጠብቅ። ዲስ ዲፔንድ ኦን ኢንተርኔት ስፒዳችሁ ነው። ትንሽ ስፒዳችሁ አይ ከሆነ ቶሎ ኢንስታል ይሆናል። ጉድ። አሁን ሰክሰስፉሊ ሪያክታችን ኢንስታል ሆኗል። እዚህ ጋር እንደምታዩት ዩአርኤላችን እቺ ናት። አሁን እቺን ራም ብናደርግ ብሮዘራችን ላይ ወስደን እቺ ማለት ነው ኮፒ አድርገን ብሮዘራችን ላይ ሌትሚ እዚህ ጋር እንምጣና ቴስት ብናደርግ እቺን ሪያክታችን እንደሚታዩ ሰክሰስፉሊ ኢንስታል ሆኗል ማለት ነው። ወደዛው እንመለስና ኮንትሮል ሲያርገን ሌትሚ ዋይ አሁን ወደ ፕሮጀክታችን ሪዳይሬክት እናደርጋለን። ፕሮጀክታችን ምንድነው? ሱፐርቤዝ ሪያክት ፕሮጀክት ወደዛ እናደርጋለን፣ ሙቭ እናደርጋለን ማለት ነው። እዚህ ውስጥ ነው አሁን ሱፐርቤዛችን ኢንስታል የምናደርገው። እዚህ ጋር npm create እዚህ ጋር ኢንስታል ነው የምንለው። ኢንስቶል አት ሱፐርቤዝ ስላሽ ሱፐርቤዝ ጄኤስ ኢንተር እንበልና አሁን ምን ይሆናል? ሱፐርቤዛችን ኢንስታል ይሆናል ማለት ነው። ኢንሳይድ ኦፍ አወር ፎልደር ሱፐርቤዝ ሪያክት ፕሮጀክት ውስጥ ኢንስታል ይሆናል። እንደምታዩት ሰክሰስፉል ሆኗል፣ ኢንስታል ሆኗል። ስለዚህ ይሄንን በቪዥዋል ስቱዲዮ እንከፍተዋለን። ይሄንን ስለዚህ ኮድ እንበልና ስፔስ ከሰጠ በኋላ ዶት ዘን ኢንተር ሰውን ሄዶ ምንድነው የቪዥዋል ስቱዲዮችን ይከፈታል ማለት ነው። ያ እንደሚታዩ ቨርቹዋል ኦተርስ እንበልና ያው እዚህ ጋር ሁሉም የሪያክት እና የሱፐርቤዝ ዳይሬክተራችን እዚህ ጋር አለ ማለት ነው።
አሁን ቀጥታ ምን እንደምናደርገው ሱፐርቤዝ አካውንት ክሬት አድርገን ዳታቤዝ እና ቴብል ክሬት ካደረገን በኋላ የዚህ ሪያክት ዩአይያችን ጋር ኮኔክት እናደርጋለን። እዚህ ጋር ሲምፕሊ ስንመጣ ያው እኔ ከዚህ በፊት ሱፐርቤዝ ስለሚጠቀም አካውንት ክሬት ማድረግ አይጠበቅብኝም። ሱፐርቤዝ ብዬ ሰርች አድርግ የራሴ ይመጣል። እዚህ ጋር እንደሚታዩት ስታርት ዩር ፕሮጀክት የሚለው መጀመሪያ ላይ ይመጣል። እንደዚህ ከዚህ በፊት ክሬት ያደረጉ ሱፐርቤዝ ፕሮጀክቶች ይመጣሉ። የእናንተ አዲስ የሆናችሁ ደግሞ እንዴት ነው የምታደርጉት? ያው እዚህ ጋር እንምጣና ፎር ኤግዛምፕል እኔ በገስት አካውንት ልግባና እዚህ ጋር ሱፐርቤዝ ብዬ ሰርች ላድርግ። ሱፐርቤዝ ላይ ኢንተር እንበልና እዚህ ጋር ሱፐርቤዝ ይመጣል። ስለዚህ ተመሳሳይ ስታርት ዩር ፕሮጀክት የሚል ይመጣና ኦኬ ያው እዚህ ጋር እንደሚታዩት ወይም በጊትሀብ ወይም በኤስኤስኦ ወይም ደግሞ በኢሜይላችሁ ማድረግ ትችላላችሁ፣ ሎጊን ማድረግ ትችላላችሁ ማለት ነው። ሳይን አፕ ማድረግ ትችላላችሁ። ኦልሬዲ አይ ሃቭ ምን እናደርጋለን አሁን እኛ በራሳችን ባለነው እዚህ ጋር እንምጣና ከፈለገን ኒው ፕሮጀክት ክሬት ማድረግ እንችላለን። ከፈለጋችሁ ደግሞ ባላችሁ ፕሮጀክት ቴብል ክሬት ማድረግ ትችላላችሁ። እዚህ ጋር ኒው ፕሮጀክት የሚል አለ። እዚህ ጋር ኦርጋናይዜሽናችሁን ክሬት ታደርጋላችሁ። አሁን እዚህ ጋር ፕሮጀክት እዚህ ጋር እንደሚታዩት የኔ ኦርጋናይዜሽን ኤአይቲ ብዬ ፍሪ ሱፐርቤዝ ነው የምታደርጉት። እናንተም እዚህ ጋር ክሬት ሲታደርጉት ሱፐርቤዝ ፍሪ ነው ማድረግ ያለባችሁ። ስለዚህ ፕሮጀክት ኔም እዚህ ጋር መስጠት እንችላለን። ስለዚህ ምን እንበል ሱፐርቤዝ ሪያክት ኮርስ እንበል። እዚህ ጋር ዳታቤዝ ፓስወርድ የሚላለ እዚህ ጋር ጀነሬት የምትላለች። ስለዚህ እቺን ከፈለጋችሁ ኮፒ አድርጋችሁ ማስቀመጥ ትችላላችሁ። እኔ የራሴን ምን ማድረግ እችላለሁ በኋላ ሴቭ ማድረግ እችላለሁ። እዚህ ጋር ኖት ላይ ፔስት አድርጌ መያዝ እችላለሁ። ይሄን ማለት ነው። በኋላ ሎጊን ለማድረግ አክቹዋሊ ሴቭ ማድረግ ትችላላችሁ። ሴኩሪቲ ሁሉም ነገር ያው ትክክል ነው። አሁን ከዛ ምናደርጋለን ክሬቲንግ ፕሮጀክት የሚለው ጋር እንሄዳለን። ስለዚህ ከፈለጋችሁ ያን ፓስወርድ ሴቭ ሆኖ እንዲቀመጥ ከፈለገን እዚህ ጋር ሴቭ የምትል እናደርግና ሌላ ጊዜ ሲመጣ ድጋሚ ይጠይቀን ማለት ነው። ስለዚህ አሁን እንደሚታዩት ሰክሰስፉሊ ምን ሆነዋል? ሱፐርቤዛችን ሎጊን አድርገን ገብተን ሎጊን አድርገን ስንገባ ሱፐርቤዝ ይሄን ነው መስለው። ስለዚህ አሁን እናደርጋለን አዲዩር ፈርስት ብሎ እዚህ ጋር እንምጣና እዚህ ጋር ፕሮጀክት ኦቨርቪው ቴብል ዳታቤዝ የሚላል እዚህ ጋር መጀመሪያ እናደርጋለን የራሳችን ዳታቤዝ ክሬት እናደርጋለን። ፎር ኤግዛምፕል እዚህ ጋር ኖ ቴብል ኢን ስኪማ ይላል። እዚህ ጋር ሌትሚ እንምጣና እዚህ ጋር ኒው ቴብል የምትላለች። ስለዚህ ቴብላችን ኔም እዚህ ጋር እንሰጣለን። ሌትሚ ቴብል ኔም እንበለው። እዚህ ጋር ያዘጋጀሁት አለ ሎክት አይ ሃቭ ኢምፕሎይ አዘጋጅቻለሁ። እዚህ ጋር ኢምፕሎይ የምትል እንውሰድና በኢምፕሎይ እንሄዳለን ማለት ነው። ሙቪት እዚህ ጋር እንምጣና ቴብል ኔማችን ኢምፕሎይ እንበል። ን ዲስክሪፕሽን ኦፕሽናል ነው። ሌላ እዚህ ጋር ምን እንበለው ኢኔብል ሮ ሌቨል ሴኩሪቲ የሚለው ዚስ ሪኮሜንድድ እያለ ነው። ስለዚህ እስቲ ዲዛብል እናድርገው ይሄንን። እዚህ ጋር እንምጣና ቴብሎችን ክሬት እናድርገው። ይሄንን በኋላ ይመለስበታለሁ። ይሄ ሎው ሌቨል ሴኩሪቲ የሚያስፈልገን ቦታ ላይ ስላለ ወይም ኢምፖርታንት የሆነ ቦታ ስላለ በኋላ የኢንሰርት ሰሌክት የሚባሉ አሉ። እነሱ ላይ ያሳያቸዋለሁ እንዴት ሴኩሪቲ እንደምንጠቀም ማለት ነው፣ ወይም ደግሞ ፕሪቪሌጅ እንዴት እንደሚሰጥ። ስለዚህ እዚህ ጋር ባይ ዲፎልት አይዲ እና ዴት አለ። አይዲ እዚህ ጋር ኢንት ነው፣ ፕራይመሪ ኪ ነው፣ አውቶ ኢንክሪሜንት ነው ያለው። ስለዚህ ከለመን ይጨምራል። እዚህ ጋር ከለመናችን ሌትሚ ኔም እንበልና ቴክስት እንውሰድ። ቴክስት
እዚህ ጋር ቀጥለዋለሁ። ምንድነው አይ ቲንክ እዚህ ላይ አስቀምጫለሁ እሱን። ሌላ አይዲ ኔም ኤጅ ሳላሪ ኤጅ እና ሳላሪ እንጨምርበት እዚህ ላይ። ስለዚህ እንምጣና እዚህ ጋር አድ ኒው ኮለመን ኤጅ ደግሞ የምናደርገው እናድርገው ኢንቲጀር ደን ኦኬ ባለ ፎር ራሱ ይበቃል። 4 ባይት ደን ኔክስት ሳላሪ ነው። ሳላሪ የሚለው ነው። ሳላሪያችን ደግሞ ከፈለገን ምን ማድረግ ይቻላል? እዚህ ጋር ፍሎት ፍሎት እናድርግና ከዛ እናደርጋለን። እዚህ ጋር ሁሉም ትክክል ነው። ሴቭ እናደርጋለን። እዚህ ጋር እንደምታዩት ሁሉም ይሆነዋል በትክክል ያው እንደምታዩት ክሬት ተደርጓል ማለት ነው። ሌት ሚ ሙቭ ኢት ኢንሰርት የምትላለች እዚህ ጋር ኢንሰርት ጋር እንሂድና ኢንሰርት እናድርገው። ፎር ኤግዛምፕል ኔም ሌት ሚ ኤኒ ኔም እንሰጥ እዚህ ጋር ሌት ሚ ን ሌት ሚ 27 እንስጥ ሳላሪ 10,000 እንስጥ። ከዛ እዚህ ጋር ሴቭ እናድርግ። እንደሚታዩት እዚህ ጋር አንድ ከለመን ጨምረናል። አንድ ዳታ አድ አድርገናል ኤምፕሎይ ቴብላችን ውስጥ ማለት ነው። አሁን እዚህ ጋር ምን የሚላለ አድ አርኤልኤስ ፖሊሲ የሚላለ። ስለዚህ እዚህ ጋር እንምጣና ይሄ ግዴታ ነው። ይህንን ካላረገን በኋላ ኢንሰርት ሰሌክት ማድረግ አንችልም። ስለዚህ በጣም ኢምፖርታንት ስለሆነ እዚህ ጋር ኤምፕሎይ ቴብላችን ጋር እንምጣና አድ አርኤልኤስ ፖሊሲ የምትላለች። እዚህ ጋር ይሄን እናጥፋና ያ ክሬት ፖሊሲ የምትላለች እዚህ ጋር ሎኬት ክሬት ፖሊሲ ጋር እንምጣና እዚህ ጋር ኤኒ የምንፈልገው ፖሊሲ ኔም ይሰጣል። ስለዚህ የመጀመሪያ ሰሌክት የምትላለች ሴቭ ፖሊሲ የሚላለ። አሁን የሰሌክት ሴቭ ፖሊሲ ይሄ ማለት ሰሌክት አሁን በኋላ ምንድነው የምናደርገው ዩአይ ወይም ሪያክት ዩአይ ላይ ምንድነው የምናደርገው ሪድ ስለምናደርግ ይሄንኛው ግዴታ ኦን ማድረግ ያለብን ማለት ነው። ስለዚህ ድጋሚ አሁንም ሌት ሚ ለኢንሰርት ኢንሰርታችን እንምጣና ሴቭ እናድርገው። ይሄንንም ሰክሰስፉሊ ሴቭ ሆኗል። አሁን እንደሚታይ ይህንን ካላረግን በኋላ ሪድ ማድረግ ስለማንችል ይሄ በጥንቃቄ እንትን ማድረግ አለብን ማለት ነው። እዚህ ጋር ፖሊሲ ጋር ነው ያሉት እነዚህ ኦተንቲኬሽን ደን ፖሊሲ የሚል አለ። እዚህ ውስጥ እያንዳንዱ ላይ ሁሉም እንደዚሁ አድ ያደርገን መቀጠል እንችላለን ማለት ነው። ይኸው እዚህ ጋር ሁሉም አሉ። ለኢንሰርት ዲሊት አፕዴት ይኸው እዚህ ጋር አፕዴት ከፈለገን ይኸው ከፈለገ ይኸው እዚች ጋር ማለች በዚህ አድ ያደርገን መሄድ እንችላለን ማለት ነው። ይኸው እዚህ ጋር ኔም ሰጣችሁ አድ ማድረግ ይቻላል ማለት ነው። እንደዚህ ካደረገን በኋላ አሁን ሁሉም ሴታፕ አድርገናል። ምን ላይ ያለው ሱፐርቤዝ ቴብል ላይ ያለውን እንደዚህ አጀስት አድርገን ከፈለገን ሌላ አድ እናድርገው በኋላም ያምራል። ፌች ስናደርገው ኢንሰርት እዚህ ጋር እንምጣና ኔም ሌት ሚ ኤኒ ኔም 22 and save it. ያ ሁለተኛ ጨምረናል። ስለዚህ አሁን ቀጥታ ምን ነው የምናደርገው ወደዚህ እንምጣና ወደ ፕሮጀክት ኦቨርቪዋችን እዚህ ጋር የመጀመሪያ ሱፐርቤዝ ሪያክት ኮርሱ ጋር ይሄ ምን አለ እዚች ጋር ፕሮጀክት ዩአርኤላችን አለች። ስለዚህ እዚህ ጋር እንምጣና ውጭ ላይ እዚህ ጋር ዶት ኢኤንቪ እንበል። ስለዚህ እዚህ ጋር እንምጣና ሌት ሚ ቪቴ ለን ሱፐርቤዝ ዩአርኤል እንበል። ሱፐርቤዝ ዩአርኤል ያ ከዛ ይሄ እዚህ ጋር ያለው ኮፒ ያደረግነው ፔስት እናደርጋታለን። እዚች ጋር ፔስት እናድርገው እዚህ ጋር ያ አሁን ፔስት አድርገናል እዚህ ጋር። የሁለተኛ ደግሞ ምንድነው በጣም ኢምፖርታንት ነው። የሁለተኛ
እዚህ ጋር እንምጣና ወደ ፕሮጀክት ኦቨርቪያችን መጨረሻ ላይ ፕሮጀክት ሴቲንግ የምትላለች። ፕሮጀክት ሴቲንጉ ጋር ከሄደን በኋላ ያው እዚህ ጋር እንደምታዩት ኤፒአይ ኪስ የምትላለች እሷ አነካታለን። ከዛ እዚህ ጋር ፐብሊሽብል ሴክሬት ኤፒአይ ኪ እና ሌጋሲ አኖን ኪ የምትላለች እቺ ነካና መጀመሪያ ላይ አኖን ኪ የምትለውን እንወስዳታለን። እቺን ኮፒ እናደርግና እንወስዳታለን። ስለዚህ እዚህ ጋር እንምጣና መጀመሪያ እቺን ቪቴ ሌትሚ ቪቴ ሱፐርቤዝ አኖን ኪ እንበልና እቺን የራሱ ኤአይ ጄኔሬት ያደርገውን ምናርግ ሌትሚ ፔስት እናድርገው። እቺን ፔስት እናደርጋታለን። ፔስት እናድርገው ትክክለኛው ያ አሁን ትክክል ነው። የሚታዩት የራሳችን ያው ኤአይ በራሱ እንትን ያደርገ ስለሆነ ይሄ አሁን ቲኤንቪ ውስጥ የምንለው የዩአርኤል እና የአኖን ኪ የሱፐርቤዛችን ከሪያክት ጋር ኮኔክት የምናደርገውን ሁለቱን አመጣ ማለት ነው። ስለዚህ አሁን እናደርጋለን እዚች ጋር እንምጣና ኮንፊግሬሽን ይሰራለን። እዚህ ላይ እስቲ የኮንፊግሬሽን ዳይሬክተሪ ክሬት እናድርግና ሲምፕሊ ኮንፊግ እንበል። ሌት ሚ ሜክ ኢት ስሞል ኮንፊግ እንበልና ኮንፊግ ዳይሬክተሪ እንበልና ይሄ ሶርስ ውስጥ መሆን አለበት። ሰው እዚህ ጋር ኮንፊጋችን ጋር እንምጣና አንድ የሱፐርቤዝ ክሊያንት ሲስተማችን ክሬት እናደርጋለን። እዚች ጋር ምን እንዲባል ሱፐርቤዝ ክሊያንት ዶት ጂኤስ የሚትል የክሊያንት ሰርቨራችን እናደርጋለን ክሬት እናደርጋለን። ስለዚህ እዚህ ጋር ኢምፖርት እንዲባልና ፍሮም ላይት ክሬት ክሊያንት ፍሮም ሱፐርቤዝ እዚህ ጋር ሁለቱን ያው በራሱ ያይ አጅስት ያደርግ ነው። ያው እዚህ ጋር እንደምታዩት ሱፐርቤዝ ዩአርኤላችን አለ። ከዛ ቪቴ ሱፐርቤዝ ዩአርኤል የምትለው እዚህ ጋር ነው የመጣችው። ይኸው እቺ የመጀመሪያ እቺ ናት። እቺ የመጀመሪያ ናት። የሁለተኛ ነው። ስለዚህ እዚህ ጋር ፓስ እናደርጋለን። ሰውን ሰክሰስፉል የሚሆነዋል ፓስ ሆነዋል ማለት ነው። አሁን ነው የምናደርገው ፎር ኤግዛምፕል እዚህ ጋር እንምጣና ተርሚናላችን እንክፈትና ኒው ተርሚናል የምትላለች። ከዛ እዚህ ጋር እኔ ሲኤምዲ ነው የምጠቀመው ኮማንድ ፕሮምፕት የሚላለች። ስለዚህ ሲኤልሲ እናድርግና ሲኤልሲ ክሊር እናድርገው። ከዛ አሁን ኤንፒኤም ራን ዴም እንበላ። ስለዚህ ኢንተር እናድርገው። እዚህ ጋር እንደምታዩት ዩአርኤላችን መጥቷል። ኦን ስናደርግ አሁን እንደምታዩት ኖርማል ዲፎልት ይቺ ኮፒ ማድረግ ይቻላል። እዚህ ጋር ዌት ኮፒ አለው እናድርግና ኦር እዚህ ጋር ሴሌክት ማድረግ ይቻላል። ሴሌክት አድርገን ኦኬ ኮንትሮል ሲ እናድርግና ከዚህ እናጠፋና ብሮዘራችን ላይ ብቻ ራን እናድርገው። አክቹዋሊ ቅድም ራን አድርገናል፣ ተመሳሳይ ነው ይሄ። ስለዚህ ይሄ አፕ ዶት ጄኤስኤክስ ላይ ያለው መጀመሪያ ላይ ያለው ነገር ነው ይሄ። ስለዚህ እኛ ደግሞ ምን ነው ማድረግ አለብን? እዚህ ሱፐርቤዝ ላይ ያለውን ሪድ ነው ማድረግ አለብን። እዚህ ጋር ያለው ዳታዎች ቴብላችን ውስጥ ያለው እዚህ ጋር ሎኬት ይሄንን ቴብል ላይ ያለው ወደዚህ ፌች ማድረግ አለብን። ስለዚህ ምን እናደርጋለን? አሁን እዚህ ጋር ይሄ ሙሉ ጠፋል። እዚህ ጋር ያለው ሙሉ እናጠፋና ሲምፕሊ እዚህ ጋር ኮድ ከመጀመሪያ ጀምረን ኮድ ማድረግ ካልፈለገን እንደምታውቁት ኤአይ ዘመን ስለሆነ በኤአይ ምን ማድረግ እንችላለን? ኮዱን እናጽፍና ኢንቴግሬሽኑ በራሳችን እየሰራለን። ስለዚህ እዚህ ጋር የመጀመሪያ ስራችን እንደዚህ እናድርገው። እቺን እንውሰድና ቻት ጂፒቲ ላይ እዚህ ጋር ኒው ቻት ጋር ልምጣና ፔስት ላድርገው። እዚህ ጋር ሃው ካን ሪድ ዳታ ፍሮም ዘ ኤምፕሎይ ቴብል ኢን app.jsx using Supabase. I have a table named employee with column ID, name, age and salary.
create.dad file for my Supabase credentials. For client integration, I created a config folder inside. Then I have Supabase client.js. So ይሄንን ሂት እናድርግና ይሄንን ያው እኛ ቅድም የሰራ ነው መጣ። እዚህ ጋር app.jsx ጄኔሬት አድርጎልናል። ስለዚህ እቺን ኮፒ እናድርግና app.jsx ጋር እንወስድና ፔስት እናድርገው። ይሄን ስለዚህ ፔስት አድርገናል። አሁን let me check it እዚህ ጋር እንምጣና ሪፍሬሽ እናድርገው። ይሄንን ኦኬ app.jsx ልክ እንደምታዩ ምን አድርጓል ማለት ነው። ያው እንደምታዩት ሪድ አድርጓል ወይም ደግሞ ፌች አድርገናል ማለት ነው ከዳታቤዝ ቴቢላችን ላይ። ሉክ እዚህ ጋር ቴቢላችን ከዚህኛው ላይ ወደዚህ ሰክሰስፉሊ ምን አድርገናል ማለት ነው ሪድ አድርገናል። አሁን ሴሌክቲቭ ፌች ነው ያደረገው ከሱፐርቤዝ ላይ ማለት ነው። ስለዚህ አሁን ምን እናደርጋለን? አሁን ደግሞ ወደ ሱፐርቤዝ እንዴት ነው ኢንሰርት ማድረግ የምንችለው ኤዲት ዲሊት እንዴት ነው ማድረግ የምንችለው የሚለውን አብረን እናያለን ማለት ነው። አሁንም እዚህ ጋር እናደርጋለን። ያው ሲምፕሊ እዚህ ጋር አዘጋጅቻለሁ። እዚህ ጋር እንምጣና ቺን ኮፒ አድርገን እንወስዳታለን። ኮፒ አድርገን እንውሰድና እዚህ ጋር ፔስት እናደርጋለን። እቺን መጨረሻ ላይ ይሄ ያው እንትን ያደርግነው እቺን ፔስት እናድርግና yes plain but instead of doing everything in app.jsx I have a pages directory containing create.jsx home.jsx ብዬ ጻፍኩት። መጀመሪያ ግን እዚች ጋር የምናደርገው እቺ ሶርስ ውስጥ እዚች ጋር እንምጣና ዳይሬክተሪ ክሬት እናደርገው። ዳይሬክተሪ የሚለው ፔጅስ የሚለው ዳይሬክተሪ ክሬት እናደርጋለን። ስለዚህ እዚች ጋር መጀመሪያ create.jsx then next home.jsx እዚች ጋር ክሬት የምትለው ከፈለገን ሪኔም እናድርግና የመጀመሪያ ሲዋን ካፒታል እናድርገው create.jsx then የመጨረሻ ኤዲትን ጨምርበት edit.jsx እዚህ ጋር እንምጣና ሰጥተናል። እንደዚህ ጎንልና አሁን ቀጥታ እሱ ስትራክቸራችን አገኘ ማለት ነው። ከዛም ይሄ ያው ሱፐርቤዝ ክላይንት ነው ቅድም ያደረግነው። ከዛ አሁን እዚህ ጋር ያለው ምንድነው? ከዚህ ቀጥሎ ያለው for home.jsx ይሄንን ኮፒ እናድርግና ሆም ውስጥ እናደርጋለን። ሆም ውስጥ ፔስት እናደርጋለን ይሄንን። ከሆም ቀጥሎ ያለው ምንድነው? edit.jsx create.jsx ይሄኛው ያው ሆም ነው። ከዛ ክሬት የምትለውን ነው ሰሪና ያው ክሬት ማለት ኢንሰርት ነው። ኢንሰርት የምናደርገው ነገር ነው። እዚህ ጋር ፔስት እናድርገው። ስለዚህ እዚህ ጋር እንምጣና ያ ኤዲት ወይም አፕዴት ነው። እቺ አፕዴት ኤዲት ፔስት እናድርግ። ከዚህ ጋር መጨረሻው app.jsxችን እንደዚህ ይሆናል ማለት ነው። ሁሉንም ቅድም app.jsx ላይ አድርገን ነበራለን። ስለዚህ እቺን ፔስት እናድርግ። ያ ፔስት አድርገናል ማለት ነው። ኦኬ ሁሉንም ሴቭ እናድርገው። እዚህ ጋር እንምጣ edit.jsx home.jsx ፋይናሊ ሌት ሚ main.jsxችን ኦኬ እንምጣና ምንድነው እዚህ ጋር የሆነ ኤረር እያሳየን ነው። failed to resolve import ያ this one ቺን ምን ማድረግ አለብን? ያ ቺ ታስፈልገናለች።
ኢንስቶል ማድረግ አለብን። ያው አልሰጠንም እዚህ ጋር አስታውሶ እዚህ ላይ አይ ቲንክ we need to install yes so እዚህ ጋር ምን እንበል this one and we will install this one so ፔስት እናድርገው እዚህ ጋር ኮንትሮል ሲ እንበልና እዚህ ጋር ፔስት እናደርጋለን ኢንስቶል እናድርገው እሱ። ስለዚህ አሁን ኤረራችን ይጠፋል ማለት ነው እንደዚህ ሲሆን ያ አሁን ኤረሩ ጠፍቷል። ድጋሚ npm ራን ዴቭ እናድርግና አሁን እንደምታዩት ኤረሩ ጠፍቷል። እዚህ ጋር እንምጣና ቼክ እናድርገው ሪፍሬሽ እናድርገው። ይሄንን ስቲል ኤረር አለ እያለ ነው። ኤረሩ ምንድነው? አሁንም ኦኬ it resolve page create from source does not file exist. Okay, let me create. So እዚህ ጋር አሁን ፕሮብሌሙ ጠፍቷል። እዚህ ጋር ብሮዘራችን ቼክ ስናደርግ እንደምታዩት ያው ኢምፕሎይ ሊስታችን ምንድነው? ያው ይሄኛው እዚህ ጋር አድ ኢምፕሎይ የምትለውን እናደርጋለን። እዚች ጋር አድ ኢምፕሎይ ጋር እንምጣና ሌት ሚ ክሬት ኢምፕሎይ የሚላለ እዚህ ጋር ፎር ኤግዛምፕል እንጨምርና አብዲ እንባልና ኤጅ 25 ኤኒ ሳላሪ 8000 እንባል ሴቭ እናድርገው። ሰው እንደሚታዩት አብዲ ተጨምረዋል። እዛም ሱፐ ቤዛችን ላይ ቼክ እናድርገው ሄደን ካምሂር ሱፐ ቤዙ ሪፍሬሽ ያደርግ ደስ የሚለው ይህ ሱፐ ቤዝ እንጠቀም አውቶ ሪፍሬሽ ነው የሚያደርገው። እንደሚታዩት ገና ሪፍሬሽ አላግኝ ፔጁን ሄደን እንደሚታዩት አዲስ እናደርገው እዚህ ላይም ሾው ያደርጋል፣ ያም ላይም ሾው ያደርግልናል ማለት ነው። ስለዚህ በጣም ጥሩ ነገር ነው። ሰው ይሄ ምንድን ነው? ሱፐ ቤዝ እንጠቀም ገና የፋየር ቤዝ ላይክ ማይስኩዌል ሁሉንም ነገር ስትራክቸሩን ማወቅ አስፈልገንም ሲምፕሊ እንደምታዩት ኤፒአይ ያለ በሱም እናደርጋለን ማለት ነው። እንደዚህ ባክንዳችን እንሰራለን ማለት ነው። ሶ እዚህ ጋር ለእናንተ ደግሞ አሳይሜንት የሚሰጠው እዚህ ላይ እንደምታዩት ያው ስትራክቸራችን አያምርም ማለት ሲኤስኤስ ያስፈልገናል ዲዛይን ለማድረግ ሲኤስኤስ ያስፈልገናል። ስለዚህ እናንተ ደግሞ ኮዴክስ ወይም ክላውድ ኤአይ ተጠቅማችሁ ይሄንን በጣም የሚያምር ነገር ማድረግ ትችላላችሁ። ሶ አይ ቲንክ ዲስ ኢዝ ኤ ሲምፕል ኤግዛምፕል። ይሄንን ተጠቅማችሁ በጣም ትላልቅ ፕሮጀክቶች መስራት ትችላላችሁ። እነ ሱፐ ቤዝ እኛ ራሳችን የሚገርም ፕሮጀክት በዚህ ሰርተን ድርጅታችን ውስጥ ወይም ኮሌጃችን ውስጥ እየተጠቀመን ነው። የሚገርም ነገር ነው የሚሰራልን። ደግሞ ኤኒ ኤአይ ጋር ኢንቴግሬሽን በጣም ስማርት ነው። ኤፒአይ በደንብ ሴት ያደርጋል። የሚታዩት ጋይስ ቪዲዮ እንዳያችሁ ነው። አይ ቲንክ ቪዲዮ እንደምትወዱ ተስፋ አደርጋለሁ። ሙሉ ቪዲዮ ካያችሁ ከዚህ በኋላ ሱፐ ቤዝ ተጠቅማችሁ የተፈልጉን ፕሮጀክት መስራት ትችላላችሁ። ደግሞ ከፈለጋችሁ በኮሜንት ታሳውቁኝ። ሱፐ ቤዝ እና ሌሎች የኔክስት.ጄኤስ ፕሮጀክት አንድ ላይ ሰርቼ በፐርሰንት ዲፕሎይሜንት አሳያችኋለሁ። የዩቱብ ቻናላችን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ቴንክ ዩ